ውድ ተመልካቾች እንኳን ደስ አላችሁ። ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። ወደ ሌላ ቪዲዮ እንኳን በደህና መጡ። የኩሩሉሽ ኦርሃን ተከታታይ አዲስና አስደናቂ ክፍል ተለቋል። ይህ ክፍል በአብዛኛው በአስፖርሳ ሃቱን እና ኦርሃን ቤይ ዙሪያ ያተኮረ ነበር። እንዲሁም የሁሉም ሰው ተወዳጅ ገጸ ባህሪ ፍላቪየስ አገግሟል። እናም እመኑን በአዲሱ አለባበሱ ላይ እሱም ማየት በጣም አስደሳች ነበር። ለቀጣዩ ክፍል በጣም አስደሳች የሆነ የፊልም ማስታወቂያም ተለቋል። በፊልም ውስጥ አስፖርሳ ሃቱን በጣም አስቸጋሪ በሆነ ሁኔታ ውስጥ ይታያል። አንድሪያስ አስፖርሳን ሊያስፈርም ነው። ታዲያ አስፖርሳ ምን ይሆናል? በእርግጥ ትገደላለች ወይስ ኦርሃን ቤይ ያድናታል? ለማወቅ ቪዲዮውን እስከ መጨረሻው መመልከትዎን ያረጋግጡ። እስካሁን ሰብስክራይብ ያላደረጉ ከሆነ አሁኑኑ ሰብስክራይብ ያድርጉ እና ቪዲዮውን ላይክ ማድረግዎን አይርሱ። ውድ ተመልካቾች ለአስፖርሳ ምንም ነገር እንደማይደርስ አስታውሱ። በታሪክ እሱ የኦርሃን ቤይ ሁለተኛ ሚስት ነበረች እና በተከታታይ እስካሁን አላገቡም። ስለዚህ ገጸ ባህሪው ተከታታይ ድራማውን ለቅቆ መውጣት አይቻልም። እንዲሁም ብዙ ተመልካቾች የሚከተለውን ይጠይቃሉ፣ አስፖርሳ ሙስሊም ይሆናል? አዎ፣ በታሪካዊ መረጃዎች መሠረት ኦርሃን ቤይ ከሞት በኋላ እስልምናን ተቀበለ። በተከታታይ ውስጥም በዚህ መንገድ ይታያል። በሚቀጥለው ክፍል ኦርሃን ቤይ እና ፍላቪየስ አስፖርሳን ሲያድኑ ታያላችሁ። ኦርሃን ቤይም ከሰራዊቱ ጋር እየተንቀሳቀሰ ነው። ስለዚህ የአንድሪያስ መጨረሻ በእነዚህ ክስተቶች ወቅትም ሊታይ ይችላል። ስለዚህ ጉዳይ ምን ያስባሉ? በአስተያየቶቹ ውስጥ አስተያየቶን ማጋራቶን ያረጋግጡ። በሚቀጥለው ቪዲዮ እንገናኝ። ተጠንቀቅ። እግዚአብሔር ይጠብቅህ ቤት